አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በሰላም መጣችሁ። ዛሬ ከባለፈው ክፍል ጀምሮ እስከ ሰ ነበር ያስተማርናችሁ። ዛሬ ደግሞ ከረ እስከ ቀ ያለውን ትምህርት ማስተማር ይሆናል። ለዚህ ዩቲዩብ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ወደዚህ ቻናል ተቀላቀሉ ማለት ነው። እንዲሁም የኦንላይን ትምህርት መማር የምትፈልጉ ልጆች ካላችሁ እዚህ ስር ባስቀመጥኩላችሁ ስልክ ቁጥር ኢሞ፣ ዋትስአፕ፣ ቴሌግራም ደውላችሁ ማናገር ትችላላችሁ። በግልም ሆነ በግሩፕ አማርኛ፣ ሂሳብ፣ እንግሊዘኛ እንዲሁም ሌሎችን ትምህርት የምንሰጥ ይሆናል ማለት ነው። ቀጥታ ወደ ቪዲዮ መገብ ይሆናል። እስከ መጨረሻው አብራችሁ ይቆዩ ማለት ነው። የመጀመሪያው ከዚህ ምታዩት ረሩን ነው። ረሩን እንቆጥራለን። ረ ሩ ሪ ራ ሬ ር ሮ። እንግዲህ እንደምታዩት ለረሩ የሚወከለው አር ፊደል ነው። ለረሩ የሚወከለው አር ፊደል ነው ማለት ነው። ስለዚህ አብረን እንላቸዋለን። ረ አርኢ፣ ሩ አርዩ፣ ሪ አርአይ፣ ራ አርኤ፣ ሬ አርአይ፣ ር አር ሮ አርኦ አርኦ። ለየትኛው ነው የሚሆነው ለየትኛው ዩ ነው የሚለው እስከ መጨረሻው ከተከታተላችሁኝ እሱን ማሳያችሁናል ማለት ነው። ወደ ሰ እንገባለን። እዚህ ጋር ሰ ሱ ሲ ሳ ሴ ስ ሶ። እዚህ ጋር ደግሞ እንደምታዩት ለሰ ኤስ ነው የተወከለው። ለሰሱ ኤስ ነው የተወከለው ማለት ነው። ይህንም አብረን እንላለን ማለት ነው። ሰ ኤስ ኢ፣ ሱ ኤስ ዩ፣ ሲ ኤስ አይ፣ ሳ ኤስ ኤ፣ ሲ ኤስ አይ ኢ፣ ስ ኤስ፣ ሶ ኤስ ኦ ኤስ ኦ። ስለዚህ ሰሱን አየነ ማለት ነው። አሁን ደግሞ ወደ ሸሹ። ሸሹ ብዙዎች ይከብዳቸዋል። ስለዚህ ለሱ ደግሞ መፍትሄ እናበጅለታለን። እናንብበው መጀመሪያ። ሸ ሹ ሺ ሻ ሼ ሽ ሾ። ለሸሹ ደግሞ ለእያንዳንዱ ፊደል እስካሁን አንዳንድ ፊደል ነበር የተወከለው። ለምሳሌ ለረ አር፣ ለሰ ኤስ ነበር የተወከለው። እዚህ ጋር ግን ለሸሹ ሲሆን ሁለት ፊደል ነው የሚወከሉት እንደ ዋናነት ማለት ነው። ኤስ እና ኤች አናባቢዎች ከዛ በኋላ ነው የሚመጡ። ኤስ እና ኤች አይቀያየሩም እስከ መጨረሻው ማለት ነው። ኤስ ብሎ ኤች ካለ ምንጊዜም ያን ፊደል ሸሹ ነው ማለት ነው። ኤስ ብሎ ኤች ካለ። ስለዚህ ይኸው ሸ ሸ ኤስ ኤች ኢ፣ ሹ ኤስ ኤች ዩ፣ ሺ ኤስ ኤች አይ፣ ሻ ኤስ ኤች ኤ፣ ሼ ኤስ ኤች አይ ኢ፣ ሽ ኤስ ኤች፣ ሾ ኤስ ኤች ኦ ማን ኤስ ኤች ኦ። እሺ ከሸሹ ቀጥሎ ቀቁ አለ። ቀቁን ላሳያችሁና ዋና ነገር ያልኩትን ለእናንተ ማሳያችኋል ማለት ነው። ለእናንተ የሚጠቅመውን ዋናውን ነገር አሁን ቀቁን እንየው። ቀ ቁ ቂ ቃ ቄ ቅ ቆ። ለቀቁ ማን ነው የምትወከለው? ኪው። ብዙዎች ኬ ያደርጓታል፣ ግን እንደ ዋናነት የምትወከለው ኪው ናት። ለቀቁ ኪው ነው የምትወከለው ማለት ነው። ስለዚህ የቀቁን አብረን እናንብብ። ቀ ኪው ኢ፣ ቁ ኪው ዩ፣ ቂ ኪው አይ፣ ቃ ኪው ኤ፣ ቄ ኪው አይ ኢ፣ ቅ ኪው፣ ቆ ኪው ኦ ኪው ኦ። እሺ አሁን ይህን ካሳየኋችሁ ለእናንተ ጠቃሚ ያልኩት ደግሞ የአናባቢዎች ነገር ነው።
አናባቢዎችን ያዛችሁ ማለት ሁሉ ነገር ቀላል ነው የሚሆነው ማለት ነው። የአናባቢዎች ህግ እንግዲህ መጀመሪያ ለምሳሌ የመጀመሪያ ፊደላቶች ጋር ኢ አሉ። ስለዚህ ኢ ለማን ነው የሚያገለግል ማለት ነው? ለመጀመሪያ ፊደል ብቻ፣ ለመጀመሪያ ፊደል ብቻ ነው። ይህን መያዝ አለባችሁ። ዩ ለማን ነው የሚያገለግለው? ለሁለተኛ ፊደል ብቻ፣ ለሁለተኛ ፊደል ብቻ ዩ ነው የሚያገለግለው። ለሶስተኛ ፊደላቶች አናባቢ የሚሆነው ማን ነው? አይ ብቻ። ይህን ህግ መቼም መርሳት የለባችሁ ማለት ነው። ኤ ለማን ነው የሚያገለግለው? ለአራተኛ ፊደሎች ብቻ። አይ ደግሞ ይኸው ለማቴ ለአምስተኛ ፊደል ደግሞ አይና ኢ ነው። አይና ኢ ሁለቱ በአንድ ላይ ተጣምረው መምጣት አለባቸው። ሁለቱም በአንድ ላይ አይና ኢ በአንድ ላይ ከሆኑ አምስተኛ ፊደል ነው። ወደ ስድስተኛ ፊደል ስንመጣ የላቸውም አናባቢ፣ ራሳቸውን ችሎ ነው የሚመጡት። የመጨረሻ ፊደል ደግሞ አናባቢያቸው ኦ ነው የሚሆነው ማለት ነው። ኦ። ይህን ህግ መርሳት የለባችሁም። ግራ ከገባችሁ ቴሌግራም እዚህ ስክሪን ባስቀመጥኩላችሁ ሀይ ብላችሁ ግሩፕም አለ። መማር ትፈልጉ ልጆችም መፍትሄው እኛ ጋር ያለ። ሰላም አለ።